አይዞሽ ዞዬ አንቺም ፍሽ ኧረ እኔ ፈስቼ አላውቅም ምንድነው የሚሉት ፈስ እኔ ፈስቼ አላውቅም ሃይ ታዛሪ እኔ ፈስቼ አላውቅም ኢና ሊላሂ አዲስ አበባ እርሶ ቢመጡ በስርዓት ፖሊስ ጣቢያ ነው የሚያመለክቱት ቦት ለምን ፈሳሁ ብሎ አዎ በገዛ ቂጤ ኧረ ጉርፈላብኝ ይው ምን አይነት ጉር ሰው በገዛ ደግሞ አይሃንን ምን ሊያረጉኝ ነው ታያ ዋህና ፍሳሽ ሊያስደፍኑት ነው ኧረ ጉርፈላብኝ ወይኔ ማሚ ይሄን ጉር ብትሰማ የትኛው ፖሊስ ጣቢያ ነው ደግሞ የፈስ ኮሚሽን ጉድ ያስራቂኝ እኔ እንደው ሰው አይን እያየሁ ሰው ጋር ነው ደስ የሚለኝ አሃ የፈሱ እንግዲህ አይነን ይላል ብዙ አይሸትም እኮ ጭራሽ ያሸቱታል ትንሽ እናፈስ ብዬ ነው ሰላም አለይኩም እዚህ ቤት እንዴት ናችሁ ሰላም ነው ማዘር እንዴት ነሽ ሰላም ነው አማን ነው አልহামዱሊላህ የራምላ ጓደኛ ነሽ ቁጭ በይ ላይ መታጠቢያ ቤት ይያል እሷ ያለሽ መስሎኝ እኮ እኔ ከአዲስ አበባ ነው የመጣሁት ከአዲስ አበባ አሁን ገና ገብተሽ አይ ትንሽ ቆይቻለሁ ረምላ ላገኝ መጥቼ ታዲያ ያልደወልሽላት ለነገሩ ስልኳም እዚህ ነው ስምሽ ማን አልሽኝ የማሊኒ ዚዙ 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 ይባላል ምንድን ነው ዚዙ ምንድን ነው ስም ነው ዚዙ ዚዙ ብሎ ስም ዜና ነው ዘይነባ ነው ዛሃራ ነው ምንድን ነው እንደዛ ነው አይዞሽ እስቲ እንደው ትንሽ ደከም ብሎ አክስቷ ነኝ እኔ ነው ሰላም ነዎት አክስቷ አሁን ታያለሽ እሷ እንዲሁ ነገር ይላታል ተይ ብላት እምቢ አለኝ አሁን ሰው ጋር ተጣልታ አሁን ደግሞ መጸለያ ቤት ሄደ አሁን እኔ ሆዴን አሞኛል እንዴው ፈስ ነው የሚለኝ ብታይ አይዞሽ ተማክሮ የፈሱት ፈስ አይሸትም ይባላል ኧረ እኔ ይሸተኛል እንዳይፈሱ በገዛ ፈስ ያስሜን መቀስቀስ ያለ ሰውዬው ፈሱ አፍንጫሽን ያዢ አይዞሽ ብዙ አይሸትም ኧረ ነውር ነው ትልቅ ሰው ሲፈሳ ነውር ነው ልጅ ይሸፍናል ትልቅ ሰው ሲፈሳ ልጅ እኔው ነኝ ይላል አሁን ታየን ነው የተዋወቃችሁት ጓደኛዋ ነኝ የስራ ጓደኛ በስራ አንቺ ባላለሽ የለም አላገባሽ እንዲሁ ቀርተሻል ሳችዬ አይ ቆመሽ ቀርተሻል አታገቢም ወይ ምን ማለት ነው ደግሞ እሱ ትዳር መቼስ ትዳር ልጅነት የለውም አግቢ እንደው ታዲያ አንቺን የሚያክል ልጅ አግብቶ ወግ ማረግ ሲይዝ ነው ፈሱ እንደ እውነትም አይ ሸተተሽ እንዴ እዚሁ ቁጭ በይ አስራቂኝ እኔ እንደው ሰው አይን እያየሁ ሰው ጋር ነው ደስ የሚለኝ የፈሱ እንግዲህ አይነን ይላል ብዙ አይሸትም እኮ ጭራሽ ያሸቱታል ትንሽ እናፈስ ብዬ ነው ኧረ ጉድ ሰው እንዴት ያንቃል እንዴ አይዞሽ እና ሲፈሳ ልጅ እንትን አይደለም እሰይ ነው የሚለው ትመጣለች እኮ ይኸው ስልኳን እዚሁ ጥላ ነው አይዞሽ ልጄ እየፈሱ አይዞሽ ምንድን ዛዙዬ ኧረ ዛዙ አይደለም ማን ነው ዚዙ ነው የሚባለው ዚዙ ስም ምን ዚዙ ምንድን ነው ማዕናው ማዕና አለው እንግዲህ ዚዙ ነው ስም ያልኩኝ ዚዙዬ ታዲያ አሁን ረምላን የታወቅኳታሽ የስራ ጓደኛዬ ናት አልጾሙም እንዴ ዛሬ ኧረ እኔስ ጾመኛ ነኝ
አልደከሙትም ነዘነሱ ቆንስ ማይ ነዘነስኩሽ አንቺዋ ገና ጀመርሽ ገና መጣሽ አይደል እንዴ እኔ በጣም ደክሞኝ የመጣሁት ለዛ ነውና ጭራሽ ሲፈሱብኝ ጾመኛት አንቺ ንፋስ እኮ እንደው ሆኖ እንደው አላውቅም እንትን እኮ ነው ንፋስ እኮ ነው ኧረ ተይው እንደሱ ንፋስ ይገባኛል አዎ ተይ እና እኔስ ፈሳ አይገባኝም እንዴ ጎድናት ያ አይመጣ ያለቁ እንዲያላው 9 አለ ሀገር የሰው ፈሳ አይገባኝም ወይ አራየው ማገኒ አዲስ አበባ ሰው ወጎጉንማ ታውቁበታላችሁ ይኸው ልጅ ማታ ስሁር ላይ ባኤላ ገንፍሌ ምንድነው ባኤላ ታይም ያራቅ አንቺስ ታውጭ ታማሪካ ነው መሰል የመጣሽ ምን ነው ባረገልኝ ባኤላ ግንፍልታ ባኤላ በልቼ አሁን ታዲያ ቡፍ ነው እንደው ቂጥ የፋታ አልሰጠዋለ ኧረ ይባልም ተው ምን አሻሽ አንቺዬ ያመመኝ እኔን ያለፈሳሁት አንቺ ምን ሆነሽ እኔ መሸተትኩኛ በጾም አንጀቴ ፈስ ገባ እኮ ሳላፈላ የረላ ክስት ነኝ እሱንማ ጉዴው ሰማሁኝ እኮ እኔ የምለው አሁን ቤተሰቦችሽ እንዴት አምነው ሰደዱሽ ወዲህ እንዴው ተጠለፍብናል አይሉም አይ እዚህ ዘመድ ስላለ እዛ ነው የመጣሁት ዘመድ ያለ እንዴ መስተመች ነው የምቆይ አይ ብዙ አልቆይም ከዚህ በኋላ እኔንም እንዲካድኝ ነው ቤቴን አታዩም አላውቀውም አይዞሽ ተማክረው የፈሱፈስ አይሸትም ኧረ እኔ ተማክሬ አልፈሳሁም እንደምፈሳ ነገርኩሽ አይደል ታዲያ ምን ችግር አለው እርክ ወዴሽ ተተደፋሽ ቢረግጦሽ አይክፋሽ ይባላል አሁን የረምላ ጓደኛ ነኝ ቁጭ ብዬ ልጠብቃታሽ የኔን ፈስ እንግዲህ በጤና አይደል ጦር ነው ክፉ አታናግሪኝ እቴ እንቅልፌን ትቼማው አንቺን ነው እንጂ እስካሁን ብተኛ ስንትል ማይ ነበር ይሄስ ምንም አላራገበልኝ ይሄ ሳይሻል አይቀርም መሰለኝ ፍሽ አንቺም አይዞሽ አሁን አዎ ፍሽ ኧረ እንደው ሙድ እያያዙ ነው እንዴ ኧረ እኔ ሙድ ያልያዝኩም አቦ በዚህ ሰዓት እንዴት ነው ሰው ፊት የሚፈሳው ይሄው እንዲህ አድርገሽ በጎን ትገልጫዋለሽ ይሄዳል እንዲህ ውጪ ማለት ውስጥ ነው እንዴ ወይ ልውጣ ምንድነው እዚህ እንዴ ለጾም አንጀቴ ዝም ብለው ፈሳ አስገቡብኝ እኮ አንጀቴ አይዞሽ ዞየ አንቺም ፍሽ ኧረ እኔ ፈስቼ አላውቅም ምንድነው የሚሉት ፈስ እኔ ፈስቼ አላውቅም ሃይ ታዛሪ እኔ ፈስቼ አላውቅም ኢና ሊላሂ ይሄማ ሆዲሽ ተቦጥሯል በይኝ ተጠራቅሟል ኧረ ታልተነፈሽ እንዴት ይሆናል ወይኔ ጉዴ አርጎይ ኧረ ተይኝ እትዬ ፈስማ ደግ ነው ባይሆን እርሶ ይታከሙ እንደዚህ አየር እንዴ በየሰዓቱ እንደሚፈስ ከሆነ ይታከሙ እኔ ሲጀመር ሆስፒታል ሞልቷል ባኤላ ግንፍልታ በልቼ ነው ምን አሉ መሰለሽ ተረቶቹ ባኤላ ደግ ነው በፈስ ይምርሻል አተር ክፉ ሰው ነው ይተረትርሻል አሉ እኔ ለምን ይተረትረኝ አይደለም አንቺ ወገብ ማታይ እንዴ ወግ ነው ወግ ማታይ ኧረ አንቺ ደግሞ ተይዋ ኧረ የረምላ ጓደኛዬ ሁሉም ደግ ነበሩ አንቺ ይለያል ይሄው በጎን እያስተነፈስኩልሽ ነው እኔ እንዲያሸትሽ ኧረ ምንድነው ማዘራውንስ አይዞሽ እቴ አይዞሽ እየመጣኝ ነው ወይ ልደውል ኧረ ደውይለት እንዴ እዚህ አንጀቴ እኮ እዚህ እንትን አለ ወይማ እቺ ጠቅጣ ሽንት ቤት ሞልቷል ሆስፒታል ሞልቷል ሄደው ቢታከሙ ረምላ ታውቃለች ይሄን ጉድ ፈሳ አይታከምም እኮ እውነት አዲስ አበባ እርሶ ቢመጡ በስርዓት ፖሊስ ጣቢያ ነው የሚያመለክቱት ቦት ለምን ፈሳሁ ብሎ በገዛ ቂጤ ኧረ ጉርፈላብኝ እቴው ምን አይነት ሰው በገዛ ደግሞ አይሃንን ምን ሊያረጉኝ ነው ታያ ዋህና ፍሳሽ ሊያስደፍኑት ነው ኧረ ጉርፈላብኝ ወይኔ ማሚ ይሄን ጉድ ብትሰማ የትኛው ፖሊስ ጣቢያ ነው ደግሞ የፈስ ኮሚሽን እንደው ነውር ነው ሲያወሩት ራሱ ኧረ ተው ትልቅ ሰው ነው እኮ እኔ እንደው ቀርሞ እኔ እውነት ማሚ ይሄን ጉድ አለማየቷ እንጂ እኔ
አይዞሽ ልጄ ይኸው ልንገርሽ ተናፈስከ አድንዘ ነፍስከ ተብሏል። ስትናፈሺ ነፍስሽ ትድናለች። አንቺ ራስሽ ፍሽ ተናፈሺ። ቋንቋ ነው የሚያወሩት። ቆይ ችግር የለውም ግዕዙንም ሁሉንም እቀላቀላለሁ። ተናፈሺ ምንድን ነው ይሄን ቆልፎ መዞር እንዴ? ተንፍሽ አይዞሽ። እንዴና በፈስ ብቻ ነው እንደሚተነፈሰው እና ታዲያ የልብሽን እያወጋሽ ሰው ተማስቀየም ታታይ ተነፍሽ አይሻልሽም? አሁን የቸገረን እኮ እንዴ ልባቸው የሰውን ሰዲብ እንዴ ልክልካቸውን ተተናገሩ በኋላ እኔ እኮ ግልጽ ሰው ነኝ ይላል። የሰው ተማስቀየም ብፈሽ ምን ትሆኛለሽ? ኧረ አሁን ይደውሉላትማ ትምጣ። ቤቱ ራሱ ታጠነቁ ጣን ምናምን የለም እንዴ? አይዞሽ ጥማሽ እኮ ነው ቁጭ ያልሽው። አደናግሽ። ኧረ እኔ ወላሂ አልጣመኝም። አረክ ተመችቶሽ ስንት ሰዓትሽ ቁጭ ያልሽ እኮ እየጠጣሽ። ኧረ እንዲያው እንግዲህ እኔ ማራገቢያ እርሱ ክብር ኖሮኝ ነው እንጂ እስካሁን አይደለም እዚህ ከደስ የሚያስወጣኝ ነበር። ፈሱ አይ ወደሽ ተተደፋሽ ረግጦሽ አይፋሽ አለ። እኔማ ፈስሽ መስተፋቅር አለ ወይ ይሉኛል የአካባቢው ሰዎች። እርሶ ትንሽ ከቆዩ ሌላም ያወራሉና ዘዞ መጣ ነበር ዛዛ ኧረ ዘው ዞዞዬ ዞዬ ዙዙ አንቺ ዙዙ አንቺ አምሮ ሄደች እኮ። ኧረ ረምዳኔ ያቺ አየር የለም እንዴ እዚህ ቢቆልፍሽ እንዴ ደግሞ ረምላነኝ። አዎ ትግስቷ ለሀውለ አንቺ ከየት መጣሽው? መጋረጃ ውስጥ ነበርሽ ማለት ነው? አይ እዚሁ ነበርኩኝ። ወላሂ በጣም ነው ያዝናለሽ። እና ስትፈሽብኝ ቆየሽ አንቺ ነሽ? አዎ ኧረ ዋለች። ስፕሬይ እኮ ነው ጠጣዋለሁ። ኧረ ምኑን እጠጣዋለሁ? አይዞሽ የኔ ውድት። አይ ናፈስ ስፕሬይ ነው። ምን ታካብጃለሽ? ፈስ ነው እንዴ? ፈስ ኧረ የሚረጭ ነገር የለም። ምንም የለም። አንቺ ይለቅሻል። ግን ከመጀመሩ እንደዚህ ሆንሽው። እንዲህ ያደርገኛል አንዳንድ ጊዜ። ከመጀመሩ እንደዚህ ሆንሽው። ተመቸሻ? ኧረ አልተመቸኝም። ኧረ በእናትሽ በጣም አንቺ አይደብርሽም እንዴ? እኮ እንደዚህ ያሰክራል እኮ እና ለፕራንክስ ቢሆን ጭራሽ እንዲህ ያደርገኛል አንዳንዴ። አይሽ አንቺ ብቻ ነሽ ሰው ፕራንክ የምታደርጊው? አንቺ ብቻ ነሽ አውሬ እያመጣሽ ሰው የምታስበልው? አንቺ ብቻ ነሽ እኔን የምታሳብጂው? እንዲህም አለሽ። በስፕሬይ እያጠንኩኝ አፍንጫሽን ነው አቀጠንኳት። ሾለች አፍንጫሽ። ረረረ የማሽተት እንትንሽ ግን በጣም ነው የተመቸኝ። እኔ የምበላም አይመስለኝ አፍጥራው። ኧረ ይናፈስ በቃ ተነሽ፣ ይዘው ይነፋፈስ። ይሄማ እንደዚህ አፈን ይበል እንዳያምሽ። አታፍሪም? ምን ያሳፍረኛል? ደግሞ ቁጭ ሽማግሌ እኮ ነው የምትመስዪው። ምን ላድርግ? እንዲህ ያደርገኛል አንዳንዴ። ወይኔ በጣም ትገርሚያለሽ ግን አንቺ። ኧረ እንደው ምግብ ማፈጥርም አይመስለኝ ዛሬ። ኧረ ይወጣል። ሞላሹ እኮ አንጀቴን ሞላሹ። ታሽዋለሽ። ኧረ እኔ አልፈሳም። ወደዛ ሂጂ አንቺ። ምን ችግር አለው? ጋዝ ነው አስወጪው። ስታስወጪው ሆድሽ ባዶ ይሆናል። በቃ ይስተካከላል። ቀረጻ ይሄን ጉድሽን እንደው ህዝብ እንዳያየው። እኔ እንደው ሌላ ነገር ፕራንክ አድርጊ እንጂ እውነት ይሄ አንቺ ምን ሆነሽ ነው? ፈሰው ብለሽ ነው ፕራንክ አድርጊ። ዙዙ በፈስ አፈጠረች ብዬ የለውበትም። እኔ በፈስ አላፈጠርኩም። ወላሂ አላፈጠርኩም። ፈስ ያስፈጥራል ተባል። አይ ያው ነው ዝሮ። ለማንኛውም አንቺ ብቻ አይደለሽም እሺ ሰውን ፕራንክ ማድረግ የምትችይው። ኖርማሊ እንደዚህ አይነት ፕራንኮችም እንዳሉ እንድታስቢ በሚለው ነው። ተመቸውሻ? በጣም ነው የተመቸሽ። እንደተመቸሽ እርግጠኛ ነኝ። ምኑ ፈሱ ነው የሚመቸኝ? ፈሱ እኮ በጣም አድሩስ እኮ ነው የሚለው። ምንድነው ይሄን ያክል ታካብቻለሽ? እንደዚህ ማይገናሽ ወላሂ እንደው እኔ ብቻ አይደለም ጉድ የሆንኩት። እኔስ ባይሆን አንድ ቀን አስደንግጦኝ ከዛ በኋላ አቅላይ ነው የማላውቀው። አንቺም ተጣበቀብሽ። አንዱ ነናል ማለት ነው። እሺ እናመሰግናለን። እኛም የምንቀጥል ይሆናል ኢንሻአላህ። ለዛሬው ተሳክቶልሻል። እዚህ ላይ የምስጋና ወረቀት እንስጥሽና በጣም የምናመሰግነው። እኔም ግን በደንብ አስደስትሻለሁ ኢንሻአላህ።
አላህ በሁለታችንን ያስደስተን። አሚን። በቃ አዎ በጣም አላህ ያስደስተን። አይዞሽ አይዞሽ፣ ይማርሽ፣ ያምርሽ። አይዞሽ ጉንፋን ሊይዘኝ ነው። በቃ ምንም ችግር የለውም። ይሄ ፈስ ነው። የፈስ ጉንፋን አብሽሪ። እኔ ራሴ መጣጥሽ ወይዬው ጉዴ! የራስሽ በራስሽ ያስነጥስሻል። በገዛ ፈሴ አስሜ መቀስቀሴ ሲባል አልሰማሽም? ይሄ አባባል አንቺ ነው። ለማንኛውም ውዶቼ በጣም ደስ ብሎኛል። ዙዙን ፕራንክ አልቂያታለሁ። በዛ ላይ በቃ የሆነ ሪአክቷ በዛ ላይ ስፕሬው ቀስ እያለ ነው የሚሸተው የሚያሰክረውና በደንብ ነበር ያሰከራትና በጣም ነበረ ደስ ያለኝ። ወድጀዋለሁ እና እኔ በኡዱ የምንቀሳቀስ ሰው ነኝ። እሺ እኔ አልፈሳሁም። ስፕሬ ነው። እሺ ስፕሬ ነው ሳረገው አንቺ ባፍንጫ ባፍሽ ይገባል እና በጣም ምንም አይልም። ደግሞ ሳይነስም ምንም የሚያስነሳ ስፕሬ ስላልሆነ ያው ተመልካቾችሽ እንዳይጠሉኝ ብዬ ነው። ምንም እንትን አላልኩም። ብፈሳም ፈስታለች ነው ይናገራለሁ። አልፈሳሁም። ስፕሬ ነው። ጉድሽን ልትለቂ እና ውዶቼ ኢንሻአላህ በቀጣይ ቪዲዮ እስክንገናኝ ድረስ አላህ ሀገራችንን ሰላም ያርግ። እኔ ምንም አልላችሁም። እንግዲህ ፋሚሊዎቻችን የፈሳምት ይሁንላችሁ። እኔ አይደለም እንደንቻ አይደለም። እኔ እንግዲህ ጉዱን እዛው ይዩት ብቻ። በጣም ነው የማመሰግነው። ለሌላ ነገር ነበር የመጣሁት። ወደ ቤት ሄድ በቃ ይሻላል። ራሴና ያዘኝ ካሁኑ ይዞኛል። ችግር የለውም። በቃ ፋሚሊዎቼ እወድሻለሁ። እኔ ዙዙ ሚስኪና ዙዙ አይ ሰራልሻለሁ። ጠብቂ የዛተች ሄደች። ውዶቼ በነገራችን ላይ በጣም ነው ደስ ያለኝ። እንደዚህ ያልጠበኩም ነበረ እና በጣም ነው እንትን ያልኳት። ደስ ብሎኛል። በቃ ተናዳለች ሄደች እና በቀጣይ ቪዲዮ እስክንገናኝ ድረስ አላህ ሀገራችን ሰላም ያርግልን። ሰላም አለይኩም።